ፋሚላ ጽድት ያለ ስራ ነው ይዤላችሁ የመጣሁት። በአንድ ሌሊት ብቻ $10 ነው የሰራሁት። በማግስቱ $5 ጨመርኩኝ። ኦልሞስት በሁለት ቀን $15 ሰርቼበታለሁ። ታዲያ በዚህ ቪዲዮ እናንተም በቀን ውስጥ በጣም ብዙ ዶላሮችን የምትሰሩበት ስቴፕ ባይ ስቴፕ አሳያችኋለሁ። ቪዲዮ ላይ ሼር፣ ሰብስክራይብ በማድረግ ተከተሉኝ። እንደምትመለከቱት ሊንኩን ዲስክሪፕሽን ላይ የመጀመሪያ ኮመንት እና ቴሌግራም ላይ ያስቀምጥላችኋለሁ። ከሶስቱ አንዱ ቦታ ጋር በመሄድ ሊንኩ መጠቀም ትችላላችሁ። እሱም ካወረዳችሁ በኋላ ልክ ውስጥ እንደገባችሁ ይሄንን ኮድ ማስገባት አለባችሁ። ልክ ውስጥ ስትገቡ ኢንቪቴሽን ኮድ ብሎ ይጠይቃችኋል። እዚህ ጋር ከታች ማከብላችኋለ። እሱኛው ኤ ካፒታል ታደርጉና እዚህ ጋር እንደሚታያችሁ ስክሪን ላይ ያስገባላችኋለሁ። ቀጥታ እሱን ታስገባላችሁ። መጽሐፍ አዛ ከሆነባችሁ ቴሌግራም ላይ ብቻዋን ስለማስቀምጥ እሷን ኮፒ አድርጋችሁ እዚህ ላይ ማስቀመጥ ትችላላችሁ ማለት ነው። ምክንያቱም ቦነስ ይሰጣችኋል። ቦነስ ብቻ አይደለም ስፒን ይሰጣችኋል። እኛም በስፒን ያገኙት እዚህ ጋር ልክ ስትገቡ ኢንቫይት ፍሬንድ የሚለው ቦታ ጋር አንድ ስፒን ይሰጣችኋል ማለት ነው። ይሄን ኮድ ስታስገቡ። ስለዚህ ሁላችሁም ኮዱን አስገቡት። እንደምትመለከቱት ይሄም ቦነስ ሌላ $5 የሰራሁበት ነው። ካሻውት አለ እዚህ ጋር ካሻውት የሚለውን ለምሳሌ በነካው ኦልሞስት ካሻውት ለማለት $5 ነው የሚቀረኝ ማለት ነው። $10 ሲሆን ካሻውት ማድረግ ይችላል። እዚህ ጋር 100,000 ዳይመንድ አለ። 100,000 ዳይመንድ ማለት $10 ማለት ነው። ይሄ ስራ እንደምታውቁት ዩቲዩብ ላይ ያልተለቀቀም፣ ቴሌግራም ላይ የተወሰኑ ሰዎች አሉ ገብተው እየሰሩባቸው ያሉ አዲስ ፕላትፎርም ነው። ስለዚህ አሁን ላይ ገብታችሁ በደንብ ስሩበት። ኢትዮጵያ ውስጥ እንደዚህ አይነት ፕላትፎርሞች ላይ አድሚን ሆነው እንደዚሁም ደግሞ ኮይስረር ሆነው የሚሰሩ ሰዎች እያናገሩ ስለሚገኙ በዚህ ሳምንት ውስጥ ትልቅ አፕዴት የሆነ ነገር ይመጣበታል። ስለዚህ ሁላችሁም ገብታችሁ ገና ካሁኑ መስራት መጀመር አለባችሁ። ላይ እንደምትመለከቱት ወደ ጎን የማድረገው ላኪ ካሽ ዊል የሚለው ስፒን ነው። ልክ ኮዱን ካስገባችሁ በኋላ ይሄ ነው የምትነኩት፣ ወደ ስፒን ማድረግ ይወስዳችኋል። ሌላው ታስክ ነው። ታስክ ለምሳሌ አሁን ሌላ ፕላትፎርም ላይ ፕሮፋይል ጋር ነው የምታገኙት። እዚህ ጋር ግን ልክ ወደ ጎን ስትሉ ስታይ አክቲቭ አንሎክ ሪዋርድስ የሚል አለ ማለት ነው። ልክ እሱን አንድ ጊዜ ትነኩታላችሁ። ታስክ ቦታችሁ ነው የሚሄደው። ይሄ 100,000 ዳይመንድ የሰራሁት ነው $10 ማለት ነው። ይሄ ደግሞ 13,900 ፖይንት አለኝ። ፖይንቱ እንዲሰበሰብኩኝ አሁን ሌላ ፕላትፎርም ላይ እኛ የምናውቀው ፓርቲ መቀመጥ ወይ ላይ መግባት ነው አይደለ? ይሄ ፕላትፎርም እንደዛ አይደለም። በጣም ያበረ ነገሩ ይሄ ነው አንድ ማለት ነው። ቁጭ ብላችሁ እናንተ ብቻ እዚህ ፕላትፎርም ላይ ስለተቀመጣችሁ ፓርቲ ገባችሁም አልገባችሁም እዚህ ጋር እንደምትመለከቱት የሚቆጥር ሪዋርድ ብሎ በ15 ሚኒት 1500፣ በ30 ሚኒት 1500፣ በ45 1500፣ በ60 ሚኒት 1500 ኦልሞስት በ1 ሃወር ብቻ ስንት ታገኛላችሁ ማለት ነው? 3,000 ታገኛላችሁ ማለት ነው። ከታች ደግሞ እነኚህ ጌም የምትጫወቱ ሰዎች እዚህ ጋር 1,000 ማግኘት ትችላላችሁ። ኦልሞስት በአጠቃላይ ቶታሊ በቀን ውስጥ 7,000 ታገኛላችሁ። አይ ጌሙን ደግሞ መጫወት ማችሉ የማፈልጉ ሰዎች በዚህ በመቀመጣችሁ ብቻ የምትሰበስቡት 6 ትሰበስባላችሁ ማለት ነው። እዚህ ጋር ያሳያችኋል። ለምሳሌ እኔ አሁን ኦንላይን ቱዴይ የሆንኩት 21 ሚኒት ነው። እዚህ ጋር እንደምትመለከቱት ማለት ነው 21 ሚኒት ነው። አሁን ቀጥታ 21 30 ሲሞላ ይሄን 1500 ክሌም አደርጋለሁ። ምንም ፓርቲ አልገባውም፣ ምንም ላይቭ የሚባል ነገር አልገባውም ማለት ነው። ልክ ይሄ ሲሞላላችሁ እዚህ ጋር አንሎክ ሪዋርድ የሚል አለ። አንሎክ ሪዋርድ የሚለው ስትነኩት ወደ ካሻውት ይወስዳችኋል ማለት ነው። ካሻውት ላይ ቀጥታ ገብታችሁ ማውጣት ትችላላችሁ። በዚሁ ሳምንት እንደነገርኳችሁ ኦልሞስት አንድ ሳምንት የሚቆይ ነው። የኢትዮጵያ ዊዝድሮ ሜተድ ይካተታሉ ማለት ነው። ከላይ እንደምትመለከቱት ስለ ፖሊሲ ሆስት ፖሊሲ ምንድነው እንዴት ነው አሰራሩ የሚለው ማወቅ ከፈለጋችሁ ሆስት ፖሊሲ የሚለውን ነክታችሁ እዚህ ጋር ዲቴል ባይ ዲቴል ይቀመጥላችኋል። እዚህ ጋር ቼክ ማድረግ ትችላላችሁ። በዚህ አጋጣሚ ጊቫዌ አዘጋጅቼላችኋለሁ። ፓኬጅ እና የሞባይል ካርድ ሽልማት ነው። ጊቫዌ ነው የሚሆንላችሁ። እንደተለመደው 4 መስፈርቶች አሉ። አንደኛው ላይክ ማድረግ ነው ቪዲዮ፣ ሁለተኛው ሰብስክራይብ ቻናላችንን፣ ሶስተኛው ኮሜንት በማድረግ በተጨማሪ አራተኛው ቴሌግራም ቻናላችንን ጆይን ማድረግ ነው። እነኛ 4 ነገሮችን በማድረግ ኮሜንታችሁን አስቀምጡልኝ ማለት ነው። በኮሜንት ፒክ ባለፈው እንዳወጣ ነውና 3 አሸናፊዎችን ለይተን እንደሸለምናቸው ጊቫዌ እንደወጣው ማለት ነው። ይሄም ይወጣል። ሁላችሁም ኮሜንት አድርጉ። በቻላችሁት አካውንት በሙሉ ኮሜንት አድርጉ። ምክንያቱም በኮሜንት ፒከር ስለሆነ ማውጣላችሁ ቢያንስ 5 ኮሜንት ብጽፉ ማለት ነው ከ5 ውስጥ 1 ድል ታገኛላችሁ ወይም 2 ድል ታገኛላችሁ ማለት ነው። ይመቻችሁ። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ቤባ ነኝ። ይመቻችሁ።